ይሁን ተረጋጋ የኑሮ በሽተኛ ነው ወይ በጣም ይቅርታ እኔ አላወኩም ነበር አምልጧችሁ ነው አዎ እኛም ይሄው ዛሬ ገና ነው ያገኘነው ደሞ እንደምታየው እንዳይመስል በጣም የዋህ ነው እንዴ እመታው ነው እንዴ በሽተኛ እኮ ነው እና ታዲያ ካመሞዛት ወስዶ ምንኛም እኮ ከአቅማችን በላይ ስለሆነ እኮ ነው ዶክተር ይሁን ተረጋጋ የኑሮ በሽተኛ ምንድነው የምረጋጋው አለ ዶክተር ተረጋጋ ምንም ማያረግህም በሽተኛ ነው አለ ዶክተር ሰላም እንዴት አመሸሽ የኔ ተጠቅላይ ሚኒስቴር አታክልቶቹን ውሃ እያጠጣሁ ነበር እንዴት አመሸህ ጎሽ እኔ ቆንጆ ህዝቡ ልቤን ጠባው ለኔ አርገው የኔ ጌታ ምን አርገ ነው የሚሉህ በዚህ ስል ጦርነቱ በዚህ ስል ኑሮ ውድነቱ በዚህ ስል አሸባሪው በዚህ ስል ዘረኛ አክቲቪስቱ በዚህ ስል ስግብግብ ነጋዴው አዛርጉኝ አክቲቪስቶቹን ህዝብ ይልቀቁ በላቸው ስግብግብ ነጋዴዎቹን ደግሞ ቀብድዳቸው እንደዚህ አይነት ገንገበቶችን የሀገር ሸክሞችን ሳሰረ እስር ቤቱ ሞላ እነሱን አስሬ አልቀለብም ከህዝብ የሰረቁት ገንዘብ ይበቃቸዋል እነዚህን አገር አጥፊ የህዝብ ጠላቶችን ማለ ካስተባቸው ባሊን አጠቆሩብኝ እኮ ለሞት ጸጉርህ እየገባ ነው እንደ ዮኒ ማኛ አስተክላለሁ ታው በእናትህ የእሱን ስም አታንሳብኝ ያንገሸግሸኛል ይሄን የአባይ ግድብ ቶሎ ብንጨርሰው እኮ ከግብጽ ማሻጥር ከሱዳንም ወላዋይነት እንድንነበር አይዞ ህዝቡ ተረባርቦ ግድቡን ያስጨርስልሃል ትንሽ ነው የቀረ ፑሽ ምን ነው ያኔ ለምርጫ ስወጣ በቀረብኝ ኖሮ የስልጣን ዘመን ሰው ስራ ልምዳጥፈ ሌላ ሀገር ትመራለህ የሚመጣው ምርጫ ላይ ስልጣኑን ትተውላቸዋለህ ወይ እሱንማ ጊዜው ሲደርስ እንመካከርበታለን ስሜታዊ አቱኝ ለማንኛውም እራት አለ ወይ አው የጧቱ ዳጉ በሙዝ አለልህ እሱ ከነበረ ደግሞ ጎመን አለ ጨው ነስነስ አረግበታለሁ ጤና ይስጥልን ውድ ተመልካቾቻችን ዛሬ የተለያዩ አዲስ አበባ ሰፈሮች እየዞርን ድንቃ ድንቅ ጥያቄዎችን እየጠየቅን አብረን እንቆያለን መልካም ጊዜ እሺ አሁን የምንገኘው ቦሌ ኢርናሞላ አካባቢ ነው አንድ ወንድማችን አግኝተናል ማንንም በል ከየት ሰፈር ነህ ያ ማይክ ባላለው ኤኬ ደብል ቺክን ዊንግ ከቦሌ እዚሁ አካባቢ ነው ሰላም ጤና ይስጥልኝ ስምህ ማንንም በል ከየት አካባቢ ነህ አንተ ነህ በኩል ትባላለህ ከዚሁ ከቱሉ ዲምቱ ወደ ጥያቄው ከመግባቴ በፊት ግን ለምንድን ነው እጅህን አናት ላይ ሰቀልከው ያ ላይክ ነው ፀሐይዋ በጣም ታቃጥላለች ላይክ አይ ላቭ ሰንሻይን እኮ ግን ማለት ነው 2:53 ካለፈ በኋላ ጭራሽ አትመቸኝ እሺ ብራዘር ግን በእጅ ያስከው ነገር ምንድነው እንጨት ነው ምን እያየ ይጠቀኛል እንዴ እሱማ ግን ለምን እንዳያስከው ነው ማወቅ የፈለኩት ለማገዶ ፈልጌው እንዴ 21ኛው ሴንቸሪ ሊሆነ ለምንድን ነው ስቶቭ ምናምን አትጠቀሙ ማለት አልገባኝም ምንድነው የምታወራው ስቶቭ ተጠቀሙ ለምን ስቶቭ አትጠቀሙ አይ የምታወራው ነገር እየገባኝ አይደል እሺ ወደ ጥያቄው ስንገባ አንጎላ ውስጥ በጧት ተነስቶ ጢብኛ መብላት እንደ ትልቅ ዲግኒቲ ይታያልና ለምን ይመስላል ፈርስት ኦፍ ኦል ለምንድን ነው ጢብኛ እኮ በዚህ ሰዓት እኮ ኤግዚስት የማያደርግ ነገር ነው እኮ በጣም ችግር እኮ ነው ሌላ ይቀር እሺ የሆነ ማይነር ነገር ላይክ እንደ ፒዛ ምናምን ነገር ቬጂቴብል ፒዛ ወይ ቱና ፒዛ ምናምን አይበሉም እንዴ ምን ችግር አለ እሺ ወደ ጥያቄው ስንገባ አቫታር 2 የተሰኘው ፊልም 1.8 ቢሊዮን ዶላር አውጥቷል ይባላል ፊልሙ ይገባዋል ብለህ ታስባለህ እንዴ ምን ትጦዛለህ እንዴ አንተ ሰው የአቫታር የሚባለው ፊልም ባለፈው ሳምንት አይደል እንዴ ወጣው ጀመር ወንድሜ ምን ሆነ ነው አቫታር ዋን ራሱ ከወጣ ስንት አመታት ተቆጠሩ አይደል እንዴ ወይስ እናንተ ሰፈር አልወጣም ኧረ በእናትህ ጀለስ ምን ሆነ ነው ይኸውልህ ባለፈው ሳምንት ማለት ነው አቫታር የሚባል ፊልም ወጣ የወንዶች ጉዳይ የሚባል ደግሞ የሚገርም አማርኛ ፊልም ወጣ ማለት ነው እና ደግሞ ኩቹ ወጣይ ነው ምናምን የሚባል ህንድ ፊልም ደግሞ ሻሩክ የሚባል አርቲስት አለ እሱ ወጣ ማለት 3 ወጣ እንዴት ነው ጢብኛ ኤግዚስት የማያደርገው ሁሉም ሰው ጧት ተነስቶ እሱን በልቶ አንዴ ከቤት የሚወጣው ኖ እንዴ ኧረ በእናትህ ማንንም አያውቅም እኔ እርግጠኛ ነኝ እንዴ ወንድም ወይ ብራዘር ጠራሽኝ ኧረ በእናትህ እስቲ አንዴ ተቸገረልን በእናትህ ጢብኛ ማለት ምን ማለት ነው ጢብኛ ማለት ያኔ ሉሲና አርዲ ራታቸውን በልተው እንደ ዲዘርት ይጠቀሙበት የነበረ እንደ ክለብ ሳንዱች ነገር ዩሲ ነገር ያለው እኮ አንተ ሰው የኔው ጧት እሱን ነው የምበላው ምን ሆነ ኧረ በእናትህ እንዴ እኔ እኮ ጎበዝ ተማሪ ስለነበርኩ እኔን ራሱ አወቅኩት ለሰው እያተከራከረን አቫታሯን ከወጣ በጣም ቆየ በስማም እንዴ ምንድነው ዛጋየው ምንድነው ዛጋየው ኧረ ተረጋጋችለስ እንዴ ምን አንበሳ እኮ ነው ምን ችግር አለ መቼም እዚህ ጋር ምን መደበቅ የለማ አይ ነገሩ እንደት ነው እንትን አይተ በቃ ይቅርብ ግድ የለም ንገሪኝ በጆሮ ነው ምናምን እሺ እሺ በጣም ግሩም ወደ ቀጣዩ ጥያቄ ስንሄድ ቶማስ ማን ነው ሴት ናት ግን ቶማስ አዎ አንተ አቀያየረው ነው እንጂ ሴት ናት እሺ ቶማስን በጣም ነው የምወዳት እሺ ከዛ በኋላ ቶማስን እሺ በጣም ነው የምትወጃት ቶማስን አሃ ስንት ቀሚስ አላት ቶማስ ብሮ የማንን ዘፈን እየሰማሽ የዶክተር አብይ ምን የሚለው አበባ
ጎረምሳው እዚህ ጋር ተኛ። በቃ ኧረ ኖርማል ነው አጎቴ። እንዴ እዚህ ጋር ይተኛል፣ አያሳስብም። በቃ ደህና ደሩ። ኧረ ፒስ። እኔ እኮ ሰው ቤት እንቅልፍ አይወስደኝም። ምን አባቴ ላደርግ ነው? እስቲ ሲስታው ስታው አባቴ ትችል እኮ። አመሰግናለሁ አጎቴ። ይመች እሺ ነው አንተ። ኧረ ምንም አባቴ ይመች። ረበሽኳችሁ መሰለኝ። ሰማሽ እንዴ? የአፍሪካ ወንዶች ሚስቶቻቸውን በመደብደብ ሶስተኛ ወጡ ተባለ። ኧረ እባክሽ ደረኝ ማይረቡ። ወይኔ 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 ማለት ሲንከረፈፉ አስበሉና ደማቸው እንዴ ደህና አድርገው ቢቀጠቅጡ ያንደኛ ከባሌ ጋር ባልፋታ እኮ እሱ ራሱ የሆነ ቢያንስ የሆነ ደረጃ እንደዚህ ያደርገን ነበር አይደል? በሰላም ገባ? ገብተናል። እሱ ምን ይሳነዋል? እና በረራ እንዴት ነበረ? ወይ ደስ ይል ነበረ። የሆነ ሰዓት ላይ ግን ፕሌኑ ትንሽ ባትሪው አስቸግሮ ወርደን እየገፋን ነበር የወሰድነው። እንዴት አልወደቃችሁም? አልሰማሽም እንዴ? ምኑ? ግራቪቲ እኮ ቀሽ ሰዎችን አትጎትትም። ወሬ አለብህ። እና ደግሞ ልክ ኡዝቤኪስታን ጋር ስንደርስ አየር አይዘጋጋ መሰለሽ? ቆመን ስንት ሰዓት ሙሉ ምግብ አልቋል ብሎ ደግሞ ራባቸው መሰለኝ ከፕሌኑ ወጥቼ የፈጠነ ደመና ሼክ ሰርቼ የሰጠኋቸው። እንዴ ደመና ይበላል እንዴ? እኔ ከሰራሁት ብቻ ልሻለሁ። ደረስንና ፕሌኑ ላንድ ሊያደርግ ሲል ጎማው የለም አላሉ መሰለሽ? ቸርኬው ብቻ ነው ያለው። የፈጠነ 3 ሰዎች ወረድንና አንዳንድ እግር ይዘን ሮጥ እያለን ላንድ አደረግ ነው ልሻለሁ። ይገርማል። ታዲያ መቼ ነው እኔን ደመና ሼክ የምጋብዘኝ? ከሀገር ስትወጪ ነው አይኔ ዋሊያ፣ ከሀገር ውጭ እንጂ አያሳስብሽ። ቆይ አንቺ ችግርሽ ምንድን ነው? ችግርማ ያለብህ አንተ ነህ። የላይክ የፎሎ የሰብስክራይበር የኮፒ ሊንክ ጥማት። ዘመነ ስልክ። ኧረ እባክሽ እኔ ነኝ የኢትዮጵያን ሕዝብ ታብታብ አድርጉ እያልኩ አይምሮን በታብታብ ያስጨነኩት። ታብታባ ዘመነ ስማርት። አንተ አንድ ቪዲዮ ስትፖስት ሜንሽን አድርገኝ ታውቃለህ? ታግ አድርገኝ ታውቃለህ? ይህንን ጉዳችንንማ በራሴ ዩቲዩብ ነው የምዘገዝገው፣ እዚህ አላወራው። ዘመነ ታይፕ። ታይ እንጂ ኮሜንት ላይ ለኔ ሪፕላይ ማድረግ ያቆምሽው እኮ ከኔ ጋር መታየት ስላሳፈረሽ መሰለኝ። ዘመነ ጣት። ተው እንጂ ያንተ ምቀኝነትማ አይጣለሁ። ኢንስታግራም ላይ ራሱ ፎቶን ስትፖስት ካለ ፊልተር ካለ ኤዲት ለኔ ፊልተር ራሱ ነው። ፊልተር ጠላ። ለምን ጠላ? መስታወት ዋሸ። መልካም አለክም በፊልተር የታሸ መስታወት ውሸት መዓት። አንቺ ላይ በገባሽ ቁጥር ማን ነው ከስር አንበሳ ነው ላይ የሚሰጥሽ? የአንበሳ ግቢ ባለቤት ነው እንደማትይኝ እርግጠኛ ነኝ። መቼ መስታወት ዋሸ። መስታወት ተበጠረቀ። መስታወት ተቀደደ። አንበሴ ልበል እንዳንተ መሰለ I got the whole orchestra okay። መስታወት ዋሸ። መልካም አለክም በፊልተር የታሸ የኔ ሲሰማ ምን ይላል ጋሼ? ምንሽ ዴ ማርሻል ስታተስሽን ሪሌሽንሺፕ የሚለውን ኮምፕሊኬትድ አድርገሽ ስትቀይሪው ያልባነው ይመስልሻል? አንቺ ኮምፕሌክስ ኢሞጂ እኔ እኮ ፍቅርን ብዬ ነው እንጂ ምን ነበረ? ምንም አልነበረም። ገና 3862 ፎሎወር ብቻ እያለ እኮ ነው የጠበስኩ። በነገር ጠበሽ። እኔ ነኛ ኮመንት ላይ ዘዙኝ እያልክ ሀቢቢ ካም ቱ ዱባይ ሀቢቢ እያልክ ዓለምን ለመዞር የምትለው ማናት? ሀቢቢ ኢሞጂ የምን ኢሞጂ? ኦ ሮፍና ተው እንጂ። Hey y'all come look at this. እንቁላል ፍራፍሬ ነው አትክልት ነው? እንቁላል አታክልት ነው። አትክልት ነው? እርግጠኛ ነህ? እንቁላል አታክልት ነው። አይ ፈቃሪ ምንድነው ግን የምታሳየኝ? እንቁላል ፍራፍሬ ነው አትክልት ነው? አታክልት። በአታክልት አዎ እርግጠኛ ነኝ። ፍራፍሬ ነው። ከተለያዩ ነገሮች ዶሮቹ ይበላሉ። ከዛ በዛ ስለሙሉ አታክልት ነው። አቮካዶም እንደዚህ አይነት ሰው ታዲያ መቆነጥ የለበትም። እንደዚህ አይነት ሰው ታዲያ ዱቄት መሆን የለበትም። አረ ማመን ሆነሽ ነው? እንደዚህ አይነት ዶፍ ዝናብ እየዘነበ መስኮት ትከፍታለህ እንዴ? አረ አሳስበም፣ ሁኔታውን አይተን እንዘጓለን። ምንም ችግር የለውም። አረ በስመ አብ። ወይኔ መበላት ድምጽ ያለው አልመሰለኝም ነበር። ድምጽ ቢባል ድምጽ ነው እንዴ? አንጎራጎርክ እኮ አንተ። እንዴ ቮካል የምትሰራው በመቀመጫ ነው እንዴ? ወይኔ ማን በእናቴ ያልበሰለ ድፍን ምስር በልቼ እኮ ነው እንደዚህ ያደረገኝ። ባክ ወደ ሲያስ ምናምን ይደፈን ድፍን ምስር ይላል እንዴ? መስኮቱ ተከፍቷል እኮ ችግር የለውም። ዝም በል በእናትህ። አረ ወራጅ አለ በእናትህ አውርደኝ። ማንዬ እዚህ ከኔ ጋር ብትሞቂ አይሻልሽም? ግን ዝናቡ እኮ በጣም አይለኝም። ካውሎ ንፋስ ዝናብ አይሻልም? ሲያስጠላ በእናትህ። አንተ አይፎን 13 በ5000 ብር ገዛው እኮ። ኧረ አቀለ ከምር የት? ከሰው ላይ 5000 ይገርማል። አዎ እባክህ ግን አንዳንድ ነገሮች ተቀይረውብኛል። ሴቲንግ ውስጥ ስገባ የአንድሮይድ ነው የሚለው። ኧረ ቀልል። እሱ ብቻ አይደለም አጥፍቼ ሳበራው የአፕል ሳይሆን የማንጎ ምልክት ነው የሚመጣው። ኧረ እባክህ
እሱ ነው እሱ ብቻ አይደለም ባይዘ ኤርፕሌን ሞድ ላይ ሳረገው ራሱ ኤርፕሌን ሳይሆን ሄሊኮፕተር ነው እየመጣልኝ ያለው። ኧረ በስመ ድምፁ ላለው አትሰማውም? ያው ሄሊኮፕተር እንጂ ሌላው አሪፍ ነው እና ትንሽ ካሜራ ነው ከካሜራው ህልሜ ይጠራል። ካሜራው ትንሽ አዛ ነው፣ ሌላው አሪፍ ነው። ፍላሽ ላይቱ ራሱ በኋላ አይደለም ስክሪኑ ላይ ነው ያለው። ፍላሽ ላይቱ ራሱ አንዳንዴ እየበራ ያስቸግረኛል። አታየው? ሌላው አሪፍ ነው አይደለ? ትንሽ ድምጽ መጨመሪያው እዚህ ጋር አለ። መቀነሻው ግን የት ውስጥ እንዳለ እስካሁን አላገኘሁትም። ስክሪን ውስጥ ይሆናል። ይሄን እንግዲህ ይሆናል። ትገዛለህ? ኧረ ዞር በል